የሰው ልጅ እንስሳት ከሚለይባቸው ዋና መንገዶች አንዱ በእግዚአብሔር ምሳሌ ወይም በእግዚአብሔር መልክ መፈጠሩ። በእግዚአብሔር መልክ የተፈጠረው ሰው እግዚአብሔርን የሚመስል እግዚአብሔር ባህሪ የተካፈለ ፍጡር ነው ማለት ነው። እግዚአብሔር የሰውን ልጅ ሲፈጥር እንዲታዘዙትና እንዲያመልኩት ከእርሱ ጋር ደግሞ ህብረት እንዲያደርጉ ነው የፈጠረው። ሰውን ሰው የሚያስብሉ ሶስት ዋና ነጥቦች አሉ። እነዚያም እውቀት፣ ነፍስና ፈቃድ ናቸው። ስለዚህ ሰው እውቀት አለው፣ ነፍስና ፈቃድ አለው። ክፉንና ደጉን የመምረጥ ይሄኛውን መርጦ ይሄኛውን የመተው ይሄኛውን የማድረግ ይሄኛውን ያለማድረግ ፈቃድ አለው። ሰው በዚህ ከሌላ ፍጥረት ይለያል። ሰው ከመልካም ይልቅ ክፉን በመምረጡ ምክንያት ከእግዚአብሔር አብሮነትና ከኤዴን ገነት ከዚያ መልካም ኑሮ ከእግዚአብሔር ፊት ሸሽቷል፣ ወድቋል። እግዚአብሔር ይህንን ህብረት ለመመለስ ከዚያ ከሰው ልጅ ውድቀት ጀምሮ የተለያዩ መንገዶችን ተጠቅሟል። በብሉይ ኪዳን በምንመለከትበት ጊዜ እግዚአብሔር በተለያዩ ነቢያትና ሕግ በኩል ይህንን ህብረት ከሰው ጋር ያለውን አንድነት ለመመለስ ብዙ መንገዶችን ተጠቅሟል። ዕብራውያን ላይ እንደሚናገር ከዚያ በኋላ እግዚአብሔር በዘመን መጨረሻ በአንድያ ልጁ ለእኛ እንደተገለጠ ይናገራል መጽሐፍ ቅዱስ። በልጁ በክርስቶስ ኢየሱስ በኩል በአንድያ ልጁ በክርስቶስ ኢየሱስ በኩል ለእኔ ለእናንተ ለዓለም ሁሉ እግዚአብሔር የመዳንን መንገድ ዘርግቷል። ስለዚህ በምድር ላይ እያለን መምረጥና መወሰን ካለብን ውሳኔዎች አንዱና የመጀመሪያ መሆን አለበት ብዬ የማስበው ውሳኔ ምንድን ነው? የዘላለምን ህይወት በምድር ላይ ያሉ ማረጋገጥ ነው። የዘላለምን ህይወት ከሞት ባሻገር ያለውን ህይወት ሳያረጋግጡ በዚህ ምድር ላይ መኖር ከንቱነት ነው። እግዚአብሔር ዘላለማዊ የሆነውን ባህሪውን አካፍሏል። ያም እግዚአብሔር ነፍሱን ህያው የሚያደርገውን ነፍስ እግዚአብሔር አካፍሏል ለሰው ልጅ። ያችን ነፍስ ከሞት በኋላም ትቀጥላለች ማለት ነው። ከሞት በኋላ የምትቀጥልበት መንገድ በእኛ ውሳኔ የተመሰረተ ነው። ዛሬ በህይወት እያለን በስጋ እያለን በምንወስነው ውሳኔ የተመሰረተ ነው። ይሄ ስጋ ከሞተ በኋላ ነፍሳችን በገነት ኦር በሰይጣን ግዛት ውስጥ ወይም በሞት ግዛት ውስጥ የሚለውን ዛሬውኑ የምንወስንበት ነው። ህሊናና የሚያስብ አእምሮ፣ የሚመለከት አይን፣ የሚሰማ ጆሮ ያለን ዛሬ ይሄንን ትልቅ ውሳኔ ካልወሰንን ነገ ዕጣ ፈንታችን በዛሬው ውሳኔያችን ላይ የተመሰረተ ነው ማለት ነው። ሰው ዛሬ የዘራውን ነገ ያጭዳል። ዛሬ በህይወት በስጋ እያለን መዝራትና ማመን መቀበል ያለብን የዘላለምን ህይወት መንገድ ማስተካከል አለ። እግዚአብሔርን ልጅ ኢየሱስ ክርስቶስን የህይወት ጌታ ቤዛና አዳኝ አድርጎ እንደ መቀበል ያለ ትልቅ ስኬት በምድር ላይ የለም። ትልቅ ውሳኔ በምድር ላይ የለም። ይህንን ውሳኔ ወስናችሁ ከጌታ ጋር ያላችሁ ደግ አደረጋችሁ፣ በርቱ። ይህንን ውሳኔ ያልወሰናችሁ ከእግዚአብሔር ፊት ሸሽታችሁ ያላችሁ በኃጢአትና በኩነኔ ስር ያላችሁ እግዚአብሔር ለእናንተም እድል ሰጥቷቸዋል። ይሄ ጊዜ የእናንተ ነው። ጌታ ኢየሱስ ይወዳቸዋል። ወደ እግዚአብሔር መንግስት፣ ወደ ፍቅሩ ልጅ መንግስት እንድትመጡ ዛሬም ጌታ ይጠራቸዋል። ኢየሱስ ክርስቶስ ያድናል። እውነትን በፍቅር እንናገራለን። ያለ ጥላቻ የእግዚአብሔርን ቃል እንሰብካለን። ዩቲዩብ አካውንትን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን አብራችሁ የእግዚአብሔርን መንግስት ወንጌል እንድታገለግሉ በአክብሮት በፍቅር ጠይቃችኋለሁ። እጅግ በጣም እግዚአብሔር ይባርካችሁ።